ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ጌታችን እንዳስተማረን ስለ ጽድቅ መሰደድ ብፁዕ እንደሚያስብልና መንግሥተ ሰማያትም ለእርሱ እንደሆነ ይናገራል። የጌታ ቃል የታመነ ነውና የታመነውን ቃል ይዘው ወንጌልን ለፍጥረት ሁሉ በማስተማራቸውና ኢጥሙቃንን ወደ ጥምቀት በመጥራታቸው ምክንያት ወንድሞቻችን እፎይና ጰላዴዎስ ከሀገራቸው ወጥተው በስደት ይገኛሉ። እነዚህ ልጆች ለመደገፍና ለማገዝ አገልግሎታቸውን ለማጠናከር በሚቀጥለው ዓርብ ሰኔ 6 ማለት ነው በፈረንጆች ጁን 14 ቀጠሮ ይዘናል። ስለዚህ በሚቀጥለው ዓርብ ሁላችሁም ማስታወቂያው ላይ እንደምትመለከቱት በእፎይ የቲክቶክ ላይቭ ላይ በመገኘት በተጠናከረና በተደራጀ መንገድ ወንጌልን መስበክ እንዲችሉ ወንድሞቻችንን ማገዝ መርዳት አለብን። ስለዚህ ይህንን መልእክት ለሁሉም ሸር አድርጉ። ሁላችሁም ይህንን ማስታወቂያ እያያችሁ ሸር በማድረግ ቪዲዮ በመስራት ሁሉም ሰው እንዲመጣ በማድረግ ከጎናቸው እንድትቆሙ ለማሳሰብ ያክል ነው ዛሬ ወደ እናንተ የመጣው። ይሄ ስለ ክርስትና የሚከፈል ዋጋ ነው። እኛ መሰደድ ባንችል እንኳ ለወንጌል ብለን ስለ ክርስቶስ ቢያንስ ግን የሚሰደዱትን ከጎናቸው ቆሞ ለወንጌል አገልግሎት መተባበር ክርስቲያናዊ ግዴታ መሆኑን ተረድተን ሁላችንም በዚያን ቀን በገንዘባችን፣ በሐሳባችን፣ በልዩ ልዩ አገልግሎት ከጎናቸው እንድንቆም በልዑል አምላካችን እግዚአብሔር ስም ጥሬን አስተላልፋለሁ። መልእክቱን ሸር ስለምታደርጉ እግዚአብሔር ይባርካችሁ፣ ይቀድሳችሁ። አመሰግናለሁ።